ሰላም እንዴት ናችሁ? የፋኖስ አካዳሚ ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ። ይሄንን ቪዲዮ ላይ ከማድረግ ጀምሮ እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። በዛሬ ቆይታችን ከሀ ጀምሮ እስከ ሆ ድረስ ባሉት ፊደላት እነሱን ፊደላት ካነበብን በኋላ በእያንዳንዳቸው በሰባቱን ፊደላት ማለት ነው አምስት የተመሰረቱ ቃላት አሉ። እነሱን ቃላት አብረን እናነባለን። እናንተም ደግሞ ቤታችሁ ላይ ቁጭ ብላችሁ ደፍተርና እስክሪብታችሁን ይዛችሁ በመጻፍ ትከታተሉናላችሁ ማለት ነው። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ እገዛ እናስተምራለን። ትምህርቱን ገብታችሁ መከታተል ለምትፈልጉ ማለት ነው በሳምንት ለ5 ቀን ያክል በቀን ለ1 ሰዓት ያክል ትምህርቱን እናስተምራለን። በግሉም ሆነ በግሩፕ ማለት ነው። ገብታችሁ ለመከታተል ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እያናገራችሁ የዚህ ዕድል ተጠቃሚ ሆኑ ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉ በአክብሮት እጠይቃለሁ። አብራችሁን ቆዩ። እሺ እንግዲህ በቅድሚያ የምናደርገው ፊደላቱን እናነባለን። ከቀኝ ወደ ግራ ከግራ ወደ ቀኝ አብረን ካነበብን በኋላ ከዛ በእያንዳንዱ ያሉትን ቃላት ቀስ ብለን አብረን እናነባለን ማለት ነው። እናንተም ደግሞ ደፍተርና እስክሪብታችሁን በማለት አብራችሁ ተከታተላችሁ ጻፉ ማለት ነው። እሺ የመጀመሪያው ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ። እሺ እንግዲህ በእነዚህ ያየናቸው እንትኖች ማለት ነው። አሁን ደግሞ ቃላቱን እያንዳንዱ እናነባቸዋለን ማለት ነው። በመጀመሪያ የምናየው በሀ ቤተሰብ ነው። የመጀመሪያው ሀ ብ ል ሀ ብ ል ሀብል ሀብል እንላለን። ቀጣይ ሀ ሳ ብ ሀ ሳ ብ ሀሳብ ሀሳብ። ቀጣይ ሀ ሰ ት ሀ ሰ ት ሐሰት ሐሰት። ቀጣይ ባለ አራት ነው። ሀ ው ል ት ሀ ው ል ት ሐውልት ሐውልት እንላለን። ቀጣይ ሀ ዘ ን ሀ ዘ ን ሐዘን 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 እንላለን። ቀጣይ ሁ ሉ ሁ ሉ ሁሉ ሁሉ እንላለን። በሀ ቤት ሁለተኛ በሁ ማለት ነው። ቀጣይ ሁ ለ ት ሁ ለ ት ሁለት 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 እንላለን። ቀጣይ ሁ ሉ ም ሁ ሉ ም ሁሉም ሁሉም እንላለን። ቀጣይ ሁ ዳ ዴ ሁ ዳ ዴ ሁዳዴ ሁዳዴ እንላለን። ቀጣይ ሁ ኔ ታ ሁ ኔ ታ ሁኔታ 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 እንላለን። እሺ በመቀጠል የምናልፈው ወደ ሀ ቤት ሶስተኛ ወደ ሂ ነው። በሀ ቤት ሶስተኛ ደግሞ ስናይ ሂ ድ ሂ ድ ሂድ ሂድ እንላለን። ቀጣይ ሂ ደ ት ሂ ደ ት ሂደት ሂደት ሂደት። ቀጣይ ሂ ሳ ብ ሂ ሳ ብ ሂሳብ 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 እንላለን። ቀጣይ ሂ ክ ማ ሂ ክ ማ ሂክማ 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 እንላለን። ቀጣይ ሂ ሩ ት ሂ ሩ ት ሂሩት 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 እንላለን። ቀጣይ ሀ
ያ ሀ ያ ሀያ ሀያ እንላለን። በማን በሀ ቤት አራተኛ ማለት ነው። ቀጣይ ሀ ሙ ስ ሀ ሙ ስ ሐሙስ ሐሙስ እንላለን። ቀጣይ ሀ ሴ ት ሀ ሴ ት ሐሴት 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 እንላለን። ቀጣይ ሀ ም ሳ ሀ ም ሳ ሀምሳ ሀምሳ እንላለን። ቀጣይ ሀ ላ ፊ ሀ ላ ፊ ኃላፊ ኃላፊ እንላለን። ቀጣይ በሀ ቤት አምስተኛ እናያለን። ሄ ኖ ክ ሄ ኖ ክ ሄኖክ ሄኖክ እንላለን። ቀጣይ ሄ ለ ን ሄ ለ ን ሄለን 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 እንላለን። ቀጣይ በአራት እናነባለን። ሄ ር ሜ ላ ሄ ር ሜ ላ ሄርሜላ ሄርሜላ እንላለን። ቀጣይ ሄ ዋ ን ሄ ዋ ን ሄዋን 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 እንላለን። ቀጣይ ሄ ኖ ስ ሄ ኖ ስ ሄኖስ ሄኖስ እንላለን። በመቀጠል በሀ ቤት ስድስተኛ በህ እናያለን ማለት ነው። በሀ ቤት ስድስተኛ ደግሞ ስናይ ህ ዝ ብ ህ ዝ ብ ህዝብ ህዝብ እንላለን። ቀጣይ ህ ል ም ህ ል ም ህልም ህልም እንላለን። ቀጣይ ህ መ ም ህ መ ም ህ መ ም ህመም ህመም እንላለን። ቀጣይ ህ ዳ ሴ ህ ዳ ሴ ህ ዳ ሴ ህዳሴ ህዳሴ እንላለን። በሀ ቤት ስድስተኛ የመጨረሻ የምናየው ቃል ህ ዳ ር ህ ዳ ር ህዳር ህዳር እንላለን። በመጨረሻ በሀ ቤት ሰባተኛ በሆ እናያለን ማለት ነው። በእነዚህ ቃል ደግሞ ስናነብ ሆ ነ ሆ ነ ሆነ ሆነ እንላለን። ቀጣይ ሆ ቴ ል ሆ ቴ ል ሆቴል ሆቴል እንላለን። ቀጣይ ሆ ዳ ም ሆ ዳ ም ሆዳም ሆዳም እንላለን። ቀጣይ ሆ ድ ሆ ድ ሆድ ሆድ እንላለን። ቀጣይ ሆ ነ ች ሆ ነ ች ሆነች ሆነች የሚል ቃል እናገኛለን። እሺ ውድ የቻናላችን ቤተሰቦች እንግዲህ በዛሬ ቆይታ ከዚህ ጋር ያሉት ፊደላት ካነበብን በኋላ እያንዳንዱ ፊደላት ቃላቱን ደግሞ አንድ ባንድ ሁሉንም ከኔ ጋር አብረን ስንከታተል ቆይተናል ማለት ነው። የዛሬ ቆይታችን ከተመቻችሁ ቪዲዮ ላይክ ማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። እንዲሁም ይጠቅማል ብላችሁ ለምታስቡ ሰው ይሄን ቪዲዮ ሼር አድርጉለት ማለት ነው። በተጨማሪም ትምህርቱን በኦንላይን በልዩ ቦታ እናስተምራለን። የታችሁ መከታተል ለምትፈልጉ በሳምንት ለ5 ቀን ያክል በቀን ለ1 ሰዓት ያክል ትምህርቱን በግልም ሆነ በግሩፕ እናስተምራለን። ገብታችሁ መከታተል ለምትፈልጉ መከታተል ትችላላችሁ ማለት ነው። በተጨማሪ የመጽሐፍ ቅዱስ ትምህርት በነፃ እናስተምራለን ቅዳሜና እሑድ። መከታተል ለምትፈልጉ እሱን ከታች በማስቀመጥላችሁ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። በቀጣይ እንግዲህ በሌላ በአዲስ ቪዲዮ እስክንገናኝ ሰናይ ቆይታ